እግዚአብሔር ይመስገን ደህና ነኝ እኔ። አላህ ይመስገን። ቋቃ ጉራቻ ገርማሙቶ ወሳብ እንዴት ነው? ወሳብ አለን ተቋቁለን በቺክ ተበድለን። እንዴት ነሽ አባቱ? አለን እግዚአብሔር። በቺክ ተበድለን ያልከው? አዎ። ምን ነው? ምን ተፈጠረ? በእናትህ እንትን ልጅ ወልደን አልካለችም። የኔ አይደለም አላለችም። ኧረ ጭራሽ ተገልብጧል እንዴ? ኢትዮጵያ ወደሩ መሬት ባኮርድ ነው እንዴ የምትሽከረከረው? አይ ከተወደደ በኋላ እኮ ነው። ከተወደደ በኋላ አስወልዳ ጥላ ሄደች። አዎ ካደች። ቅመሱት። ለ3000 ዓመት ሴቶችን ጥለን እየሄድን እስኪ ትንሽ እንቅመሰውኛው። እንደናነ አንተ ጥሩ ሚስት ነው ያለ። በብዙ ነገር ሰጥቶ ታረጋለች። በጣም ጨዋ ሚስት ነው ያለኝ እኔ። በጣም የመጨረሻ በዚህ አንተ ሚስት እንትን ትመስለኛለች። እቺ መጽሐፈ ምሳሌ ላይ ያለችው መጽሐፈ ምሳሌ ላይ ታውቀዋለህ? መጽሐፈ ምሳሌ ያለችው በትክክል 31 ላይ ልባምን ሴት እሷ ትመስለኛለች። ልባሟ ሴት በጣም ብዙ ቀና ያለው አንተን የሆነ ሰው ሲነካ the way she protect you, the way she talk about you በጣም ሰፖርቲቭ ነች ምናምን። you are like bro። እግዚአብሔር ይመስገን። በጣም ጸልየን ያገኘዋት አይደል? ብዙ ጸልየን ያገኘዋት። አይካንገስ በቃ ይሄን መገመት አይከብድም። ጥሩ ነው። እንትን ነው ፍቅር እንደዚህ ነው። በጣም እኔም እሷን ስፖርት አደርጋታለሁ፣ እሷም እኔን ስፖርት ታደርገኛለች። መልካም ናት። ገባ? ትዳር ማለት እንደዛ ነው አባዬ። that's what love is. love is about that. she's a support መደራረግ በሁሉም ነገር። ይሄን ለኢትዮጵያውያኖች ማስተማር እንፈልጋለን። እንዴት ባልና ሚስት ችግርን በጓዳ ትፈታለህ፣ በአደባባይ ግን ሁሉ ጊዜ ማሳየት ያለብህ እንትን ነው። ግን በጣም ተባረክያለሁ፣ እግዚአብሔር ይመስገን። እንዴት ነህ አንተ ግን? ክዳይለች ካለች ምንም ብሰራ ብለምን የኔ አይደለም። በቃ ምን ነው ልጆ እሷን አይመስልም? አንተ ነው ያዝከው እሷ ያዘችው? ግራ ገባኝ። እንትን ሱቅ ደርሼ ልምጣ ብላ ሄደች። ተወልዶ በስንት ወሩ ነው? በዛ አልተመለሰችም። ግን ልጁ የኔ አይደለም ያለችው እሷ ናት የወለደችው ራሷ ወልዳ እና የኔ አይደለም አለች። ያንተ አይደለም ያለችው ወይስ የኔ አይደለም ያለችው? የኔ አይደለም ነው እንጂ ያንተ አይደለም ብትልማ ግልግል እሺ ብዬ ሄዳለሁ። የኔ አይደለም አለች። የኔ አይደለም አለች። ሸካስ ዘርጋታ ዴኔ ድንግል ነበረች እንዴ? አልገባኝም። እንስን ስማ፣ ሁለተኛው ኢየሱስ ተወለደ እንዴ? እንግዲህ እንደዛ ሊሆን የሚችለው በዛ መንገድ ነው። ኢትዮጵያ ነው ያለው አይደል? ያ ፊንፊኔ ነኝ። ፊንፊኔ ምንድን ነው? እንዴት ማለት ምንድን ነው? የሰፈር ነው። ፊንፊኔ እንትን ነው እንጂ ከተማ ነው እንጂ the capital city of Ethiopia። አዲስ አበባ ማለት ነው። አዲስ አበባም ስሙ ነው። ፊንፊኔ ትላላችሁ? ከእውነት እንዴ ታዲያ ምን ነው አንተ ራሱ ፊንፊኔ ስትል አልነበር እንዴ በፊት? ኧረ እኔ ፊንፊኔ ብዬ አላውቅም። እኔ እኮ ፊንፊኔ እኮ እግዚአብሔርን አይቻለሁ ላይቭ ላይ ፊንፊኔ ብያለሁ። አዎ እግዚአብሔርን አይቻለሁ። ፊንፊኔ ላይ እየጨፈሩ ትላለህ አንድ ቀን እንዴ? ምንድነው? እኔ ፊንፊኔ ብዬ አላውቅም። በእርግጥ እንደ አንድ አሁን ለምሳሌ ሰውን ኮት ካደረግኩኝ እከሌ እኮ እንደዚህ ብሏል ብዬ ከተናገርኩኝ ኮት ከሆነ ኮቴሽን ታውቃለህ። እኔ ግን አዲስ አበባ የሚባል የኢትዮጵያ ዋና ከተማ አውቃለሁ። ግን ፊንፊኔ የሚባል ግን በታሪክም ሮማ አያውቅም። ምናልባት አሁን ወደፊት ሊኖር ይችላል። ወደፊት ይወዳ ግን ምንድነው? ቆይ እንደዚህ ግን እንትን አሁንብህም ግን አሁን አንድ በቃ አሁን አዲስ አበባ የሚባል ከተማ አለ፣ ዓለም ያወቀው በህገ መንግስትም የተቀመጠ አንቀጽ 49 ላይም አዲስ አበባ ነው የሚለው። ዶንት ዩ ቲንክ አሁን ፊንፊኔ ስትለው ወደ አንድ ብሔር የመውሰድ አይሆንባችሁ? ይወዳ ምን መሰለ እኔ ብዙም እንደዚህ ፖለቲካል ጉዳዮች ላይ አላወራም። ግን ፊንፊኔ ብለህ ከተናገርክ በኋላ ፖለቲካ አላቅም ትላለህ እንዴ? ፖለቲካል አላቅም ሳይሆን ፖለቲካል ጉዳዮች ላይ አላወራም ነው። ባይዞ 60 ሚሊዮን ኦሮሞ አዲስ አበባን ፊንፊኔ ብሎ ይጠራል። 60 ሚሊዮን ኦሮሞ? እኔ ያልከ እንዴ? ስንት ኢትዮጵያ ውስጥ ስንት ህዝብ ነው ያለው?
አሁን በ120 ሚሊዮን ትሞላላችሁ አንድ ላይ። ከ120 ሚሊዮን 60 ሚሊዮን ኦሮሞ ነው። አዎ ሀፉ እኮ ኦሮሞ ነው። ሀፍ ነው። እንዴት አወቅ አንተ? ጥሩ ነው እንግዲህ። በስንት ዓመተ ምህረት ነበር ኢትዮጵያ ውስጥ የህዝብ ቆጠራ የተደረገው? እስኪ ንገረኝ። አሁን በ97 መሰለኝ። በ97 ሲቆጠር ኦሮሞ ያኔ ኦልሞስት ከ20 ዓመት በፊት 20 ዓመት 17 ዓመት በእኛ አቆጣጠር ያኔ ነበር 97 ላይ። ያኔ 40 ሚሊዮን ነበር። አሁን በጣም 40 ሚሊዮን አልነበረም። ቆይ ያኔ አሁን የምታወራው በጣም ፋክት የሚያውቅ ሰው ስለሆነ የምር 40 ሚሊዮን 39 ሚሊዮን 40 ሚሊዮን አይደለም። ገምት እንደገና ነው። አይ ግምት አይደለም። ነው። እሺ አንዴ ሌላ ስልክ አለ? ሌላ ስልክ የለኝም። ሌላ ስልክ የለም? አዎ። ይህ ሁሉ ቲክቶክ እየተጫወትክ ሌላ ስልክ የለም? አይገርምም? በጣም አይ ምን መሰለህ በ2007 ወይም በኢትዮጵያ በእናንተ አቆጣጠር 1997 ላይ የተደረገው ቆጠራ ላይ የተቀመጠው ቁጥር አለ። ቁጥሩ ግን አንተ ያልከው አይደለም እኮ። እስቲ ውጣና አንተም ሰርች አድርገው። እኔ ማለት 39 ለምን ወጣ? ስልክ ነው ያለው መሰለህ። ይሄ ነገር ሲባሲ ረኮን ቀቡና ሀሰው ቀብ ነበር። ረኮን ቀቡ ችግር የለውም። ቤተሰባዊ ጨዋታ ነው። እንደዛ ነው። ምዝንድዝምዝች ዝገዘረዘለ ምዝ አዛይዞች እኛም ሌላ ቋንቋ እንችላለን። የኛ ያንተ የወፍ ቋንቋ ነው። ለእኔም ያንተ የወፍ ቋንቋ ነው። በምንግባባው ቋንቋ ብታወራኝ ካላወራኝ እኮ አይገባኝም። ኮመንት ላይ እንትላ እየተሳሳቅን ነው። ቤተሰባዊ ጨዋታ ነው። የሆነ ጊዜ ኦሮምኛ ለመድክ ብሎን ደስ ብሎን በሞጋሳ እንትን አለ ብለን እንዲህ ከምኔው ነው። ቆይ አይ እኔማ ኦሮሞን በጣም የኦሮሞን ሕዝብ አከብራለሁ ወዳለሁ። ግን በመሀል ምንድን ነው ምን አገኘ? ልጃጃ ግን ኑጀላ አጣጣላ በዝጋቢር ቆይ እንዴት አይደብርም? ሜሮ ፊንፊኔ የቱ ይለኛል በዝጋቢር ማልጄቹ መጋለ ጉዲቲ ሃንዱር ኦሮሚያ ቄቱ ፋሙና በከ ወለርጋ ኦሮሞ ፊንፊኔ ኦሮሞ በርባይዞ ፊንፊኔ ከነ በሌሳን ከነመ ቢራቤት በር ከኑም ኬኛ በር ፎና ደቆ እንታው በር ቡራዩ ቴሰኒት ቡራዩ አቺ ቡራዩ ኬላ ቴሰኒት ፊንፊኔን ከነ ኦሮሞት አቺ አርሲ ቴሰኒቱ ጊምቢ ቴሰኒቱ አሲን አምቦ ቴሰኒቱ ሆለታ ቴሰ ፊንፊኔን ከነ ኦሮሞት በቃ የሮ ፊንፊኔ ዱፍተን ኢሲን ፊንፊኔፍ እንትን ቱሪስቲ ጎሞንጉን ታዲያ ከሚት ፊንፊኔን ከነ ኦሮሞት ጀደኒ ኑፍዳ ቱሬ ኑቲ አስኬሰ ገለ ኢኮኖሚካሊ ሴትል ጎኔ ኢኮኖሚካሊ ኢንፍሉዌንሲንግ ጎኑ ታናን ክለቢ ኬስ whatever it is ፊንፊኔ ኬሰት ዱፍኔ ኢንፍሉዌንስ ጎቹ እንደንደኙ ታናን አከሚቲ ኑፋመን ዱጋዛኒቲ በርጋፍ ጋፍ አመፈከኛ ፋሲ አማኒ ሰፈሪኮ ሰፈራ ኮቲ ካሲ አመን ቦሌ ገውቲ ኦቶን ኢላላ ዴሜ ዋኑምቲ ፊንፊኔን ከነ ኦሮሞቲ ጀቺሲሱ tokkon jiru ፊንፊኔን ጊምቢ ፊ አምቦታይ ፊንፊኔን ከነ ኦሮሞቲ ኦሮሞ ከነቱ ስሪ ሚቲ በርፎና አደገው ኑቲ ጀባኔ ላይክ ነዲ በርበሮ ኦሮሞን ዱጋ ረቢ ገንዘበ ቀባቴ ኦሮሞን ከነዲ ገንዘበ ቀባቴ ሆጀቴ ሆጂ ጋሪ ቀባቴ ሰበታራ መነቢት ዮካን እቺ ደሚያዝ እንትን ይራ በቃ ግዱ ሶዳታ ማዞዳታ አሃ አኒሞ ከነዲ ሀቱን ኦሮሞስ በር ግዱ ሶዳታ ግዱ ፊንፊኔ ሶዳ አኒ ሀቱ ኦሮሞ ቶኮ ፊንፊኔ ከሰት አርገን ቤኩ ዱጋ ረቢ አቺ ቡራዩፍ ሰበታ ኦሮሞ ራታ ደሚ አራ ለካ ነው ዋቱን ከኛለ አቺ እስቢ ኦሮሞ ዋቱ መና ኮቱ ተት ቤር ሰቢያት እሺ በቃ ሀቱን ከደነፍኔ ማን ተጀቺ ሰንበስ ጋብር እንዴ ኦሮሞን ባይዘ ቦሌ ሁሉ በር ባይናን ኩዳሻን ቱሬ ባይናን ሁንዱም ትከኛው ልቤክ ኦሮሞን ሀቱን ቀበል አረጅራ ቡራዮ ተደምት ባይናን ኩዳሻን ይፈርካም ፊንፊኔው ኤሶ ጀታ ይሮ ጀደን ፊንፊኔቲኖ ጀዳይዳ ገሩማ ጭንትኒ ገላን ዮካን ቡራዩ ገላ ኮታ በዝጋቤር ኑቲ ቶሌቱ ቦሌ ወለሚቲ ኑቲ ቶሌቱ ቦሌ ወላ ኦቱማ ሳምቡሳኛኑ ኦቱማ ማን ኪራራ ከኑ ማና ኪራሲ በይ ቤቴል ሊቃ እንትኔል ሊቃ ኦቱማ ጀዳምኑ ነበር
beetel leqqawxaalli utuma jedhamnu foonaa dhaqu. Maaliif qabsoodha bakka Oromoon tokko Finfinnee keessa jiraachuun qabsoodha. Kanaaf bara foonaa dhaqu. Maa gidduu sodaattu qoyi. Xigguun maalidha qoyi? Amma yoomitti xigguun? Foonaa dhaqu. Nuti saambusaa meen gadda kunoo argitanitti miti saambusaa yeroo nyaadhu hirphaa gaanfureen dhufee afaan saambusaa nyaate mangaagaasaa dhukkuba. Hirphaa gaanfureen afaan qoyi qabsoo raachuun ilaala jedheetu nafaana dhufeetu saambusaa nyaachuu jalqabe. Otuma saambusaa nyaachuu nafana mangaagaa dhukkube. Raachuu koo edha hirphaan raachuu koo eddaatti waan hin dandeenye hin qabnu Oromoof jechuudha. Maaliif waan sana hunda danda'anii? Qabsoodhaa bakka qabsoodhaa. Finfinnee keessa jiraachuu Finfinnee keessa ooluun qaba. Otuma mangaagaa keenya dhukkubsannu. Guyyaa tokkoof dadhabame mangaagaan koo jallatee argitanitti viidiyoo. Faranjii maal jeeti? If you want to gain something, you have to learn to lose something. Something gain gochuuf lose gochuu qabdu. Now, like, amma Finfinnee dhuunfachuun, like, mootummaan baay'ee Finfinnee fidee akkasitti nuun kennu. Finfinneen Oromoon ikonomikaalii maaliin jabaatee Finfinnee keessa influence gochuu yeroo jalqabu, Finfinnee keessatti influence gochuu yeroo jalqabu, Finfinneen Oromoo urgoofti. Dhume dubbiin. That's what I'm talking about. Oromoo urgoofti. Kan Oromoo taate jechuun bar hunduma keenyaaf Finfinnee keessaa intinii gadhamaa miti bar. Garuu Oromoo nu urgooftiidha bakka. Like kan Oromoo ta'ama fakkeenyaaf Amboo deemtu, Adaamaa deemtu taanaan Adaamaan Amboon Oromoo ni urgoofti. So Oromoo kan urgooftu yoo Oromoon ikonomikaalii maaliin keessa jabaatee jiraateedha jechuudha. Garmaamu tola. Foonaa dhaqu. Baasiin bicaa wayii dhaabbatti uummata sassaabdee deemti. Maalidhaan jedhu. Calumee dheen ilaala. Baasiin sun hin dhumtu bicaa wayiidha. Baasiin bishooftuu baaseedha. Uummata sassaabee deemu. Uummata sassaabee deemu. Maalidha jedheen. Dhagaa jedheen isa tokko maalidha jennaan. Hojjettoota mootummaa naannoo Oromiyaa ta'edha. Hojjettoota mootummaa naannoo Oromiyaa taadaa isa deemaa jiruun jedhe. Burraayyuu fi sabbataa fi intinitti mana isaaniitti galaa jiru. Achi hundee qoyi hojjettoonni mootummaa naannoo Oromiyaa eessattidha hojjetu jennaan. Asuma intini saarbeetitti hojjetu. Biiroon isaanii saarbeetiidha jedhe. Saarbeetitti hojjetanii burraayyuuf sabbataa galu jennaan. Jedheen yeroo galgala mana galu mootummaan naannoo Oromiyaa Finfinneen kan Oromoo ta'ee maglacaa baaseera. Hojjettoonni mootummaa naannoo Oromiyaa saarbeetitti hojjetanii sa'aatii 11 irratti baasii irratti girri bakka baasii akkas qabatanii burraayyuuf sabbataa galu. Achi mootummaan naannoo Oromiyaa galgala Finfinneen kan Oromooti jedheetu maglacaa baasa. Na dhiba barfoonaa dhaqu. Akkamitti kan Oromoo taate hojjettoonni mootummaa naannoo Oromiyaa iyyuu. Ani kan na dhiba. Hojjettoonni Oromoo sabaan Oromoo ta'anii hojjettoonni bulchiinsa magaalaa Finfinnee keessatti hojjetan. Bulchiinsa magaalaa Finfinnee keessatti hojjetu burraayyuuf sabbataa galu. Yamaan sararaatanya naachoo si palee Finfinneedha. Wanti baay'ee saaskiidha baay'ee yeroo wanti baay'ee akkasitti fakkaatutti miti. Intiniin kan kooti jechuun uumaa xiqqimiin qabu baay'ee. Dhugaa rabbi. Maqaaf kan keetee dhamtee vaaliyuun qabu. Saaskiidha baay'ee soba. Finfinneen kan Oromootiif naamin miti. Finfinneen kan abbaa irratti nagadeeti. Finfinneen kan abbaa irratti taznaanna'eeti. Finfinneen kan abbaa irratti mana ijaarrateeti. Finfinneen kan abbaa irratti qabeenya horateeti. Haadhoo ko. Hin shawwadame. Dhugaa rabbi. This is reality. So, uummanni keenya like karaa hundumaan jirtan Finfinnee keessa galuu qabdu. Finfinnee keessatti wal ijaaruu qabdu. Wal ijaartanii hojii hojjechuu qabdu. Biizinasii hojjechuu qabdu. Finfinnee Oromoo urgisiisuu qabna. Practically Finfinneen Oromoo fakkaachuu qabdi. Akkamitti fakkaatti? Oromoon Finfinnee keessa galee. Garmaamu tola. Hin sodaatiin hafoonaa dhaqu.
ኢንሶዳቲና ሳምቡሳኛን በቃ ማለት አሃ ኑቲ ቶሌቱ ሚቲ አኒ ዱሬ ሮን አምቦቲ ዱፋ አካሰን ቱሬ ቡስኩተን ቱሬ በር ቡስኩት ሺኮኒን እንደበርሰን ቱሬ ከራ አካስናን ጀድ ቱሬ አማ ኩኑ ሳምቡሳ ከነ ለጠለጤ ዘይቲ ጉበታ ኩኑ መልካሙ ተበጀን ፈቃድ ይላል አንተን ይባዜ ይሄ ደግሞ ራጭቆ እንዴት ነው አለን ተኳኩለን በቺክ ተበድለን ያንተ ቺኮች አልኩ ምን ትበደላለህ ሞልቶ በደርዘን አረዱ እንዴ በደርዘን እንዴት ደግሞ ማንን አየሽ በነጭ ማለች አንድ ደግሞ የሆነ የፊልም ነገር ትወና የምትሞክር ልጅ ማኪ አረ ብዙ ናቸው አንዲ ምን ያሽከረም እየተሽከረመመ ምን ያሽከረመመ አንተ ለኝም እኮ ግን እኔ አፍራለሁ እኮ አይደለ ራች ቤስት ኦፍ ስሪ ነው እሺ እጂ ቤስት ኦፍ ስሪ አይደለም ዋን ጌም ዳንተ ሰረ ዋን ጌም እንደው ደብል ታፕስ አይባሉ ያደርጋሉ አይደክማችሁም ግን የእናንተ ፋሚሊ በጣም ይገርመኛል ነው የኛ ፋሚሊ ማለት ነው እንትን ናቸው ላይክ እንዴት ነው ማስረዳሽ በራይዞ በበረሃ ውስጥ እንዳሉ በበረሃ ውስጥ እንደሚፈልቅ ውሃ ይሄ የራብ ቀን እንደሚበላ እህል በድቅድቅ ጨለማ ውስጥ ድንገት እንደሚፈጠር ብርሃን እሺ ወይስኪ ውሃ እንዳያቀይ ቆቆት ወይስኪ ውሃው ልክፈት ያገላለጽ ፎና አደቁ ደራሲ ራሱ እኮ እንደዚህ አይገልጽም እንዴ ምንድነው 2500 ሰው ጊፍት ሰጥቶሻል እንዴ እናጥፋው አንቺ አሁን ፈን ማድረግ ትችያለሽ እኔ ሰው አውርተሽ አይደለም ኮርኩረሽ የምታስቂ አይመስለኝም እንኳን እንዲህ ኮርኩረሽ አታስቂኝም አንቺ ገደል ገባ አሁን አንቺ ሰውን ቀልደሽ ምናምን ልታስቂ አረቴ እንደው መጀመሪያ ነግረሻቸው እንዲህ ሰብሰብ አድርገሽ አሁን ልቀልድ ነው ባካችሁ ሳቁ ምን ላርግሽ የሆነ ምንድን ፊት በቃ እኔ ክፉ ከምናገራት ትውጣ እንደዚህ አይ እዚህ ኮሜንት ነው ቶሎ በል አሁን የሚያስማማ ነገር በል ካልሆነ አንደኛ ኢሞጂ ቀይረሽ እዛ ጫፍ መሬት ሄደሽ ትቀመጫለሽ ሁለተኛ ዱቄትሽን እንደከዚህ በፊቱ አይደለም እንደሱ አልፈልግም ዱቄቱን በትክክል በብዙ አድርገሽ በትክክል ትቀበያለሽ በቡጥቅ እንደዚህ አድርገሽ እስከ አንገትሽ ይቀጣል ሳሸንፍ እቀጣለሁ 15 ጆግ ውሃ ላሽ ላይ ትጨምሪያለሽ እኔ እኮ በጣም የሚገርመኝ 15 ጆግ ውሃ ምናምን ሲል ነው ኩኝ ምን ነው እንትናለሽ እንዴ ጎዳንሽ በጣም አራት በደንብ ዱቄቱ ነግረሻለሁ እንዳንጣላ እኔ እንዲህ ምን አልሰማሽም በደንብ እንደዚህ በደንብ ሙሉ ዱቄታ ምን አበበ ነው ምናምን ተከታተልክ ተቀቢ በደንብ ኮኪ እንዴ ምንድነው በደንብ አታደርጊም እንዴ እንደዚህ በደንብ እጅሽ ላይ እየፈሰሰ ነው ዝጋ በደንብ እጅሽ ላይ እንደዚህ አታደርጊም እንዴ በደንብ ምንድነው ቆረጥ ዝም በይ አልመጣም ማውጣት